ሰላም ለሁላችሁም። አንድ ሀብታም ሰውና አንድ ድሃ ሰው እርቁን አስቀርታችሁ ያላቸውን ንብረት በሙሉ ቀምታችሁ በአንድ በረሃማ ደሴት ላይ ብትጥሏቸው ከ5 ዓመት በኋላ ብትመለሱ ሀብታሙ ሰው ዙሮ ሀብታም ሆኖ በራሱ ደሴት ላይ የራሱን ግዛት መስርቶ ድሃው ደግሞ አሁንም ለሀብታሙ እየሰራ ታገኙታላችሁ። ይህ ታሪክ የሚነግራችሁ ትልቁ ቁም ነገር ሀብትና ድህነት የሚወሰነው በባንክ አካውንታችሁ ባለው ቁጥር ሳይሆን በጭንቅላታችሁ ውስጥ ባለው የአስተሳሰብ ዘይቤ መሆኑን ነው። አብዛኛው ሰው ድህነትን እንደ እርግማን ሀብትን ደግሞ እንደ እድል ያቸዋል። ነገር ግን ሀቅ ላይ ቆመን ስንመረምረው ልዩነቱ የሚጀምረው ጠዋት ስንነሳ በምናስበው ሐሳብ ውስጥ ነው። ድሃ አስተሳሰብ ያለው ሰው ዛሬ ምን ልብላ፣ ዛሬ በምን ልማረር፣ ዛሬ ምን ይጎርለኛል በሚል የፍርሃትና የጥገኝነት ጥያቄዎች ታጥሮ ይውላል። በአንጻሩ ሀብታም አስተሳሰብ ያለው ሰው ዛሬ ምን አዲስ ነገር ልማር፣ ምን አይነት ችግር ልፍታ፣ ዛሬ የዘራው ዘር ነገ ምን ያፈራል በሚል የእድገትና የተስፋ ጥያቄዎች ውስጥ ይኖራል። ሀብታም አስተሳሰብ ማለት ገንዘብ ማከማቸት ብቻ አይደለም፣ ይልቁንም ለገንዘብ ያለንን እይታ፣ ለጊዜ ያለንን ክብርና ለውድቀት የምንሰጠውን ትርጉም መቀየር ማለት ነው። ብዙዎቻችን ድሆች የሆነው ገንዘብ ስለሌለን ሳይሆን ያለንን ጥቂት ሳንቲም ወደ ተሻለ ሀብት የሚቀይርልን የአእምሮ አስተሳሰብ ስለሌለን ነው። ይህ ቪዲዮ በሁለቱ ዓለማት መካከል ያለውን ሰፊ ልዩነት ይመረምራል። በኪሳችን ያለው ባዶነት ከመፍራት ይልቅ በአስተሳሰባችን ውስጥ ያለው ዝገትን እንዴት ማጽዳት እንዳለብን እናያለን። ምክንያቱም እውነታው ይህ ነው። ኪሳችሁ ባዶ ቢሆንም ጭንቅላታችሁ በሀብታም አስተሳሰብ የተሞላ ከሆነ ሀብታም ለመሆን ጊዜ ብቻ ነው የሚወስደው። ነገር ግን ኪሳችሁ በሀብት ተሞልቶ አስተሳሰባችሁ ድሃ ከሆነ ድሃ ለመሆን አንድ የኢኮኖሚ ቀውስ ብቻ ነው የሚጠበቅባችሁ። ታዲያ እናንተ የትኛው ወገን ናችሁ? ለውጡን ከኪሳችሁ ትጀምራላችሁ ወይስ ከጭንቅላታችሁ? ድህነት የአጋጣሚ ውጤት ሳይሆን የልምድ ውጤት ነው። ስለዚህ ለመለወጥ የግድ የልምድና የአስተሳሰብ አብዮት ማካሄድ አለብን። እነዚህን ነጥቦች እንደ መማሪያ ተጠቀሙባቸው። አንደኛ፣ የምክንያት ሱስ አቁሙ። የድሃ አስተሳሰብ መለያው ሁልጊዜ ተወቃሽ መፈለግ ነው። መንግስት፣ ቤተሰብ፣ የኢኮኖሚ ሁኔታ ወይም ድርጅቱ ለውድቀቱ ተጠያቂ ናቸው ብሎ ያምናሉ። መፍትሄው ለህይወታችሁ 100% ተጠያቂ እኔ ነኝ የሚለው መማሪያ ተቀበሉ። ስህተትን አትሸፍኑ፣ ከስተታችሁ ተማሩ። ስልጣኑ ለሌላ አካል አሳልፋችሁ በሰጣችሁ ቁጥር የመለወጥ አቅማችሁን አሳልፋችሁ እየሰጣችሁ መሆኑን እወቁ። ሁለተኛ፣ ስለ ገንዘብ ያላችሁን ትርጉም ቀይሩት። ብዙ ሰዎች ገንዘብ የክፋት ሁሉ ስር ነው ወይም ሀብታም ለመሆን ሌላው መበደል አለብህ ብለው ያስባሉ። ይህ አስተሳሰብ ሳያውቁት ከሀብት እንዲሸሹ ያደርጋቸዋል። መፍትሄው ገንዘብ የችግር መፍቻ መሳሪያ እንደሆነ እመኑ። ገንዘብ ማለት ለሌሎች ለሰጣችሁት አገልግሎት የምታገኙበት የምስክር ወረቀት ነው። ብዙ ሰዎችን በረዳችሁና የብዙዎችን ችግር በፈታችሁ ቁጥር ብዙ ገንዘብ ወደ እናንተ ይመጣል። ገንዘብን እንደ ጠላት ሳይሆን እንደ ታማኝ አገልጋይ እዩት። ሶስተኛ፣ ከፍጆታ ወደ ኢንቨስትመንት ተሻገሩ። ድሃ አስተሳሰብ ያለው ሰው ገንዘብ ሲያገኝ ምን ልግዛ ይላል። ሀብታም አስተሳሰብ ያለው ደግሞ ይህን ገንዘብ እንዴት ሌላ ገንዘብ ይወልዳል ብሎ ያስባል። የገቢያችሁን ቢያንስ 10% ወይም 20% መቆጠብ ሳይሆን ኢንቨስት ማድረግ ጀምሩ። በቁሳቁስ ላይ ሳይሆን ገቢ በሚያስገኙ ንብረቶች ላይ አተኩሩ። ዛሬ የምትገዟቸው አላስፈላጊ ስልክ ነገ ካፒታላችሁን እንደሚበላው አትዘንጉ። አራተኛ፣ ጊዜን እንደ ወርቅ ቁጠሩ። ሀብታም ጊዜን ይሸምታል፣ ድሆች ግን ጊዜን ይሸጣሉ። መፍትሄው በቀን ውስጥ የምታሳልፏቸው 24 ሰዓት ምርምር፣ ስንቱን ሰዓት ለወሬ፣ ስንቱን ለሶሻል ሚዲያ፣ ስንቱን ደግሞ ለራሳችሁ እድገት ተጠቀማችሁበት። ጊዜያችሁን በእውቀትና በክህሎት ላይ ካዋላችሁት ያ ጊዜ ወደፊት በሚሊዮን የሚቆጠሩ ዋጋ ያወጣላችኋል። ነገ የሚባል ቀጠሮ አጥፉ፣ ዛሬውኑ ጀምሩ። አምስተኛ፣ ፍርሃታችሁን የመጋፈጥ ጥበብ። ድሃ አስተሳሰብ ውድቀትን ይፈራል፣ ስለዚህ ምንም አዲስ ነገር አይሞክርም። ሀብታም አስተሳሰብ ግን ውድቀትን እንደ ትምህርት ክፍያ ያየዋል። መፍትሄው አነስተኛ አደጋዎችን መውሰድ ልመዱ። ምንም አደጋ የማያጋጥመው ህይወት ውስጥ ምንም ስኬት የለም። መውደቅ ስኬት ውስጥ ያለ አንድ ምዕራፍ እንጂ የጉዞ መጨረሻ አለመሆኑን ተረዱ። ስድስተኛ፣ አካባቢያችሁን አጽዱ። እናንተ የቅርብ ጓደኞቻችሁ አማካኝ ውጤት ናችሁ። 5 ድሃ አስተሳሰብ ያላቸው ጓደኞች ካሏችሁ 6ኛው እናንተ ናችሁ። ስኬታማ ሰዎችን ፈልጉ። እነሱን በአካል ማግኘት ባትችሉ እንኳን መጽሐፎቻቸውን፣ ንግግሮቻቸውን ስሙ። አስተሳሰባቸው እንዲገባባችሁ አድርጉ። በሐሳብ ከሚገፉና ሁልጊዜ አይሆንም ከሚሉ ሰዎች ራሳችሁን አርቁ። 7ኛ፣ ራሳችሁን የማሳደግ ረሃብ።
የአንድ ሰው ገቢ የሚያድገው ሰውየው ሲያድግ ብቻ ነው። በቀን ቢያንስ ለ30 ደቂቃ አንብቡ። ስለ ቢዝነስ፣ ስለ ፋይናንስ እውቀታችሁ አሳድጉ። ትምህርት ቤት የተማራችሁት ለኑሮ ሊረዳችሁ ይችላል። ራሳችሁ የምትማሩት ግን ለሀብት ያበቃችኋል። ስድስተኛ ትልልቅ ህልሞች አልሙ። ድሃ አስተሳሰብ የዕለት ጉርሻ ላይ ያተኩራል። ሀብታም አስተሳሰብ ግን የ10 ዓመት ራዕይ አለው። ህይወታችሁ ከ5 ዓመት እና ከ10 ዓመት በኋላ የት እንዲደርስ እንደምትፈልጉ በዝርዝር ጻፉ። ያ ራዕይ በየቀኑ ካልጋችሁ ላይ የሚያስነሳችሁ ሞተር ይሁን። ይህ ለውጥ በአንድ ጀንበር አይመጣም፣ ነገር ግን በየቀኑ የምታደርጓቸው ጥቃቅን የአስተሳሰብ ለውጦች ተከማችተው ትልቅ ውጤት ያመጣሉ። ድህነት የገንዘብ እጥረት ሳይሆን የሀሳብ ድርቅ ነው። አሁን ምርጫው የእናንተ ነው። በምክንያት ታጥሮ መኖር ትቀጥላላችሁ ወይስ ያስተሳሰባችሁ ሰንሰለት ሰብራችሁ ወደ ሀብታሞች ዓለም ትቀላቀላላችሁ? ሀብታም መሆን መብታችሁ ብቻ ሳይሆን ግዴታችሁም ጭምር ነው። ምክንያቱም እናንተ ስትበለጽጉ ለራስ ለቤተሰብና ለሀገር የምትተርፉ ትልቅ ሰው ትሆናላችሁ። ለውጥ የሚመጣው በማወቅ ሳይሆን በማድረግ ነው። የድሆችና የሀብታሞችን ልዩነት የሰሙትን ወሬ ሳይሆን የሰሙትን ዕውቀት ወደ ተግባር በመቀየር ላይ ነው። ዛሬ የምታነቧቸው መጻሕፍት፣ የምታዳምጧቸው ጠቃሚ ምክሮችና የምትወስኗቸው ውሳኔዎች የነጋችሁን ማንነታችሁን ይቀርጻሉ። ስለዚህ አትጠብቁ፣ ምክንያቱም ትክክለኛው ጊዜ ነገ ሳይሆን ዛሬ ነው። አሁኑኑ የመጀመሪያውን እርምጃ ውሰዱ። አንደኛ፣ አላስፈላጊ ወጪያችሁን ቀንሱ። ለኢንቨስትመንት የሚሆን ጥቃቅን ሳንቲሞችን ማስቀመጥ ጀምሩ። ሁለተኛ፣ ከአሉታዊ ሰዎች ራቁና ወደ ስኬታማ ሰዎች ተጠጉ። ሶስተኛ፣ በቀን ለ30 ደቂቃ ለንባብ ወይም ለእውቀት ስጡ። አስታውሱ፣ የአስተሳሰብ ለውጥ ካልመጣ የገንዘብ ለውጥ አይመጣም። ራስን በመገንባት ሂደት ላይ ጸንታችሁ ቁሙ፣ ውጤቱ ሩቅ አይሆንም። ይህን ቪዲዮ ህይወታችሁን ለመለወጥ መነሻ እንደሚሆን ተስፋ አደርጋለሁ። እንደዚህ አይነት መሰልና ጠቃሚ የህይወት ቀያሪ ሀሳቦች ዘወትር እንዲደርሳችሁ ይህንን ገጽ ወይም ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። አብረን እናድጋለን፣ አብረን እንለወጣለን። መልካም ጊዜ። አመሰግናለሁ።